ሰላም ቤተሰብ እንደምናችሁልኝ። ወላሂ ማርያምን ወዳታለሁ። ሱራፊል የዩቲዩብ ቻናል ነው። ሁላችሁም ይሄን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ጀምሩ። የዝማሬ እስቲ በቲክቶክ በጣም ሲዛወር የነበረ አንድ ዝማሬ አለ። እስቲ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊጦስራ ጎልጎታ የጆን ዳንኤል ጩኛ እኔ እናንተ ብቻ በመናቃት በዛች ቀን መሽተውከኝ በቤተ መቅደስ መጥቼ ያለቀስኩ ቀን መሽተውከኝ በተራብኩ ቀን መሽተውከኝ በተጠማው ቀን መሽተውከኝ በታረስኩኝ ቀን መሽተውከኝ በምድረ በዳ ለብቻዬ ሳለሁ መሽተውከኝ እናትም አባትም ዘመድም የሆንከኝ ጓደኛ የሆንከኝ አንተ አይደለህም ወይ? ሰዎች የዛሬ መብላቴን ያያሉ፣ አንተ ትላንትና መራቤን ታውቃለህ። ሰዎች የዛሬ መርካቴን ያያሉ፣ አንተ ትላንትና መጠማቴን ታያለህ። ሰዎች የዛሬ መልበሴን ያያሉ፣ አንተ ትላንትና ተመስገን ተመስገን ለመስጋና ስላስ ከማለፋችን በፊት በደንብ አድርጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት። ህይወታችን መች ነው የተበላሸው? የውሸት ማርያም ብለን መማር የጀመርን ቀን ሐዘኔን የምሻገረው ስምሽን እየጠራው ነው። መታችን ነው ሁላችንም አስመሳዮች ነን። ግን በአንዳንድ ነገር በእውነትም ራሱ ነው ማርያም ምን ማለት የኔ አባት ገብረ ዮሐንስ መቀሌ ገብቷል ታንትና እና በዚህ አጋጣሚ ማለት ሰሞኑን በጣም ያስጠላ ወሬዎች ነው እየሰማን ነበረ በጆን ዳንኤል እና በጃኒ በኩል እና እንጃ የሆነ ውስብስብ ያለ ነገር አለ እና በአንድ በኩል የረሳነው ነገር አለ። የገብረ ዮሐንስን ቻሌንጅ ሁላችንም ረስተነዋል። በቃላ ሁላችንም ፎከሳችንን ሁላችንም ወደ ዛርጋ አጀንዳችንን ረስተን ሁላችንም ወደ ዛርጋና ሁላችንም ቀለባ የገብረ ዮሐንስን ቻሌንጅ ከእንደገና እናስቀጥለው በማለት ሁላችንም ተባብረን ማለት እና የሚቻል ነገር ነው። በቃላ አዶናይም ለትንሽ ጊዜ እንዳላችሁት የታወቀ ነው። ግን እንመለስ ሁላችንም ሀሳባችንን የገብረ ዮሐንስ ቻሌንጅ ላይ ቤትና መኪናው ላይ ምን አለበት እስቲ ሁላችሁ አትርሱ። ማርያም ሁላችሁ ይላል በስም ይላል በስም ተራራዊ ይሄን ዝማሬ ግን አስተውላችሁ ሰምታችሁታል? ይሄ ዝማሬ የትኛው ዝማሬ አንዴ የትኛው ታውቃላችሁ? እስቲ ኮሜንት ውስጥ የትኛው ዝማሬ እንደሆነ ኮሜንት ላይ ሁላችሁ ግን አስተውላችሁ ሰምታችሁታል? አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ። ይሄ ዝማሬ ብዙ ሰው ግራ ገብቶት ነው ያለው። ምክንያቱም መዝሙሩ ላይ እንደምትሰሙት አንቺ ብቻ ቤተልሔም አንቺ ብቻ ቀራንዮ ነው የተገኘሽው፣ ዮሐንስንም ሆነ ዮሴፍን አላየንም ይላል። ነገር ግን መጽሐፍ ቅዱስ ላይ በውልደቱ ጊዜ ዮሴፍ፣ በስቅለቱ ጊዜ ደግሞ ዮሐንስ ነበረ፣ ለምን አንቺ ብቻ አለ የሚል ጥያቄ ቅድም እኔም በሰራሁት ቪዲዮ ላይ በዚህ ሳውንድ ማለት ነው ሲጠይቁኝ ነበረ። ለአንድና ለመጨረሻ ጊዜ ግልጽ አድርጌ ነግራቸዋለሁ። ነገር ግን አካውንቴ ስለተመታና የቪዲዮ ሁሉም ሰዎች ጋር መድረስ ስላለበት የተለመደችው 3 ሰከንድ ሰጠዋችሁ። ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ተመለሱ። በጣም ጥሩ ይኸውላችሁ ግጥሙን አንዴ ልበልላችሁ። አንቺ ብቻ ቤተልሔም አንቺ ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም፣ አንቺ ብቻ ቀራንዮ አንቺ ብቻ በኮረብታ ዮሴፍንም አላየንም ሊቶስጥራ ጎለጎታ ይላል። ይኸውላችሁ በወልደቱ ጊዜ ቅዱስ ዮሴፍ ነበረ። ነገር ግን በስቅለቱ በግርፋቱ ጊዜ አልነበረ። በተቃራኒው ደግሞ በስቅለቱ በግርፋቱ ጊዜ ዮሐንስ ነበረ። በወልደቱ ጊዜ ግን አልነበረ። ስለዚህ ከውልደቱ አንስቶ እስከ ስቅለቱ ድረስ ግን ብቸኛዋ ሁሉም ቦታ የነበረችው እመቤታችን ንጽሕት ቅድስት ድንግል ማርያም ብቻ ናት ማለት ነው። ለዛ ነው መዝሙሩ አንቺን ብቻ ሲል የገለጸው። ገባችሁ? ስለዚህ ይሄ ማለት ሌሎች አልነበሩም ማለት ሳይሆን ጀስት ከመጀመሪያ እስከ መጨረሻ በመገኘት
አጠገቡ የነበረች እመቤታችን ብቻ ናት ለማለት ፈልጎ ነው ዘማሪው። በዚህ መንገድ ተረዱና ለምን እመቤታችንን አንድም እንደምንወዳትና እንደምናደንቃት እወቁ እላለሁ። አመሰግናለሁ። ይዝማሪ ራሱ በደሙ አጊጠናል ክርስቶን ወርሳለን በጽዮን ተራራ ዘምሮ የማይሰለች ዝማሬ ማለት አርኪን እስቲ ኒውስቲ እሺ እንድገመው እመ እጓል እመ ማርያም እስቲ ከቻላችሁ እስቲ ውሰዱኝ እመኮ ውሰዱኝ እስቲ አላይ ጉዞ አዘጋጆች አላችሁ ውሰዱኝ እሺ እንድገመው እመ እጓል እመ Oh my God! እችኛዋን ልጅ ሁላችሁም አፈላልጉልኝ እሺ። እና የምታውቋ ሰዎች ካላችሁ ደግሞ ሜንሽን አድርጉልኝ እሺ። በሉ ማን ያድናታል ሁሉም ሲሉ በሰላም አለፍኩኝ በጸጥታ ሁሉም ተችሎ ላንተ ጌታ በሰላም አለፍኩኝ በጸጥታ ሁሉም ተችሎ ላንተ ጌታ ግርማ ይቀለድ Damn bro, I went through shit. አልገባችሁም እናንተ? I went through shit. በጣም በርካታ ሰዎች ይህንን ቪዲዮ እየተቀባበሉት ይገኛሉ። ይሄ ቪዲዮ ቢያንስ ከ6 ወር በፊት የተለቀቀ ቪዲዮ ነው። እንኳን ነገር ከ6 ወር በፊት የታየ በቃ የነበረ ነው ቪዲዮ። አሽቃባችሁ ሳሽቃብጣላችሁ ሁላችሁ ወላሂ ማርያምን እወዳታለሁ። አዝቢላሽ ታርጂ እዛ ጋር ካሜራ አለ። ጥያቄ ነበር ደብርሻ ችግር የለም። እሺ እኔ እናት አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር እሸልምሻለሁ። ወላሂ በልሽልኛል? አዎ እሸልምሻለሁ። እርግጠኛ ነህ? እርግጠኛ ነኝ። እሺ ጥያቄው ምን መሰለሽ? ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪ። እውነት የሆነ ወላሂ ማርያምን እወዳታለሁ። ምን ማለቴ ማርያምን እወዳታለሁ ወይ ማርያም ናት። አረ ያልጠበቅኩት መልስ። እሺ ሁላችሁም ኮሜንት ላይ ልክ ነች እውነት ነው ካላችሁ እዚህ ቦታ እናንተ ኮሜንት ላይ እናንተ ኮሜንት ላይ ልክ እንደሆነች እንዳላልሆነች ኮሜንት ላይ ብቻ ኑሩልን በቃ 1000 ዓመት ኑሩልን። እናንተ ናችሁ እንዴ? ያው ልጅቷ ተጣስተል ጊዜ ይሄው እሱ ይጠብቅሽ እግዚአብሔር ይጠብቅሽ ብላ ከቤት እንደዚህ እናቶች ያብዛል ማርያም። ኪዳነ ምሕረትን እምቢ አትለኝም እናሲዝ። እሺ ስምኝ አንቺ የመላጣ ልጅ ይኸውልሽ አሁን ጊዜው ደርሷል። ልጠልፍሽ ነው። ስለዚህ ተዘጋጂ እንዳታስበይኝ በማርያም። አሁን እኮ አዶናይ የጆን ዳኒን አካውንት ሄዳችሁ ሪፖርት አድርጉ ቢ 4.8 ሚሊዮን ሄዶ ሪፖርት ቢያደርጉ በ30 ሰከንድ ይዘጋል። በቃ ተረዳኛ። ግን ስለሸ ማንነት የለው። አዶናይ ግን ምን እያሰበ ይሆን? ቀን ያሳሰበኝ እሱ ምን አይነት ነገር እያሰበ ይሆን? በቃ ምን ሊል ነው? አረ ዝም አትበለን፣ ተው ዝም አትበለን፣ የሆነ ነገር በለን፣ ተው ዝም አትበለን፣ የሆነ ነገር በለን። አዶናይ ዝም አትበለን፣ የሆነ መልስ እንኳን ስጠን። ዝም አትበለን አዶናይ። አረ ዝም አትበለን፣ ተው ዝም አትበለን፣ የሆነ ነገር በለን፣ ተው ዝም አትበለን፣ የሆነ ነገር በለን። ይሄ ቪዲዮ ማሳይ እንጀራሱ የቃልን አካውንት ቃል ማለት የገብረ ዮሐንስን ቪዲዮ ለቃ ፖስት ያደረገችው አለች። እስቲ የሷን አካውንት ራሱ 57600 ፎሎወር አላት።
ከዚህ እናስበልጥ ውስጥ እሷ ራሱ ትልቅ ነገር ያደረገችው ቃል የምትባል ልጅ እናም ሁላችሁም ፎቶዋ ይሄኛው ነው ከስር የማስቀምጥላችሁ ማለት እና ዛ ላይ አካውንት ላይ ገባችሁ እስቲ ያላ ፎሎ አድርጓት 100,000 ያስገባል። እሷ ራሱ ትልቅ ስራን የሰራችው የገብረ ዮሐንስን ላንቺም ትልቅ ነገር ይገባሻል እህታችን። የሆነ ቀን ደግሞ ምን አሉ ይሄ ልጅ አንተን ይመስላል ያንተ ወንድም ነው ወይ ያሉ ነው። እስቲ ቆይ እኔና እሱ እንመሳሰላለን እስቲ እንመሳሰለን ከልጁ ጋር ኮሜንት ላይ ንገሩኝ እናንተ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ሰላም ዋሉ። ከምንም በላይ ሰብስክራይብ አድርጋችሁ ቻው።